አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ እላችኋለሁ። ባላችሁበት ሰላማችሁ ብዝት ዝት ይበልልኝ እላችኋለሁ የኔ ውዶች። እና ትንሽ ላጋራችሁ ያልኩኝ ነገር ነው። ራሴን የደረሰብኝ ነገር ለምን ለነሱ መለካፈልም ብዬ ነው። እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሪፖስት ሰብስክራይብ እንድታረጉልኝ እጠይቃችኋለሁ እላችኋለሁ ውዶቼ። እና ኮሜንትም ጻፉልኝ ያላችሁ ሀሳብ አስተያየት ኮሜንትም ጻፉልኝ እላችኋለሁ የኔ ውዶች። እና በዋነኝነት አሁን ወደ ጉዳይ ስገባ መዳም ከኛ ጋር ዋና የምትጨቃጨቅበት ምክንያቶች ምንድን ናቸው? ከኛ ጋር በቀን ቀን ንትርክ የምትፈጥርባቸው ምክንያቶች በዋነኝነት አሉ። ሌሎቹ ይሄ በዋነኝነት ይሆናል ብዬ ያሰብኩት ነገር ነው እኔ ለእናንተ ላጋራችሁ የፈለኩት። እና እስከ መጨረሻ ቪዲዮ እስከ መጨረሻ እንድትከታተሉ እጠይቃችኋለሁ የኔ ውዶች፣ አበረታቱኝ። እና አንድ ልጅ ሁላችንም የመዳም ቅመሞች ይደርስብናል ብዬ አስባለሁ ይሄ ነገር። እና እናጸዳለን ለምሳሌ ወይ ጽዳት፣ በተለይ ጽዳት ከሆነ ጽዳት ላይ ነው በተለይ ይሄን ነገር የሚገጥመን ማለት ነው። እና አንድ ቤት ስናጸዳ ያው ከቤተሰብ ለምሳሌ ብዛት ሊኖር ይችላል ከትንሽ እስከ ትልቅ፣ ለምሳሌ ከአባት እስከ ልጅ ማለቴ ነው። አያትም ሊኖር ይችላል እንደገጠመሽ እንደ ቻንስሽ ነው። እና የግድ በቃ ክፍል ክፍል ገብተሽ ያለው ነገር ስራውን የሚመለከትሽን በየቦታው ትሰሪያለሽ። አንቺን የሚመለከት ለምሳሌ ጽዳት ከሆንሽ ጽዳትሽን የሚመለከት ክፍል ገብተሽ የልጆቹ ክፍል ገብተሽ ቤቱን ማጽዳት ካለብሽ ታጸጃለሽ። አልጋቸው በቃ ምን እነግርሻለሁ ታውቂዋለሽ። ሽንት ቤቱ ምን በቃ ጽዳት የሚመለከተው ነገር ሁሉ ትሰሪያለሽ ማለት ነው። ሴቶቹም ጋር እንደዛ እየገባሽ በቃ በየክፍል ክፍሉ እያጸዳሽ እንትን ትያለሽ። እና ለምሳሌ አንዱ ጋር ትገቢና ወይም ወንዱ ጋር ወይም ሴቷ ክፍል ትገቢና ለምሳሌ ትንንሽ ልጆች ከሆኑ ያው በአንድ ክላስ ሆኖ አልጋቸው የተለያየ ቦታ ይኖራል። ትልልቆቹ ከሆኑ እንደምታውቁት ለየብቻ ናቸው። እና ልናጸዳ ስንገባ አልጋ እናነጥፋለን። ቤቱ አጽድተን ምን ብለን ከጨረስን በኋላ ልብሳቸው ጠራርገን አውጥተን ውጭ ላይ ያው እዛው ቅርብ ቦታ ስለሆኑ ውጭ ላይ እናስቀምጣለን። ጨርሰን ወልውለን አልጋው አንጥፈን ካወጣን በኋላ መልሰን ሌላኛው ክፍል እንገባለን። ሌላኛው ክፍል ገብተን እንደዛው እናጸዳለን። ገባችሁ ውዶቼ? እንደዛው እንደመጀመሪያው አንጥፈን ቤቱ የሚጠረግ ከሆነ ጠርገን ወልውለን አልጋ አንጥፈን ድጋሚ ልብሱ ጠራርገን አውጥተን አሁንም ልብሱን እንትን እንላለን። ለምን ለምሳሌ የእናት ቤት ከሆነ መታጠቢያ ቦታ ሩቅ ሊሆን ይችላል። አንድ ላይ እንወስደዋለን ስራ ይቀልልናል ብለን ሁሉም አንድ ላይ በየክፍል ክፍል ያወጣን ጠቅልለን አንድ ላይ እናደርጋቸዋለን ማለት ነው። አምጥተን መጨረሻ ላይ ስራችን ከጨረስን በኋላ ልብሳችን ሰብስበን አምጥተን ገሳላ ላይ ለማጠብ ዝግጁ ስናደርግ ነጩ ለብቻ ጥቁሩ ለብቻ ከለሩ መርጠን አንድ ላይ እናደርጋቸዋለን ማለት ነው። አድርገን መጨረሻ ነጩ የመረጥነው ነጭ ማስቀደም ካለብን ጥቁሩ ማስቀደም ካለብን አስቀድመን እናስገባዋለን ማለት ነው። ነጩን ከሆነ ጥቁሩ የቀደመውን እኔ በነገራችን ላይ ጥቁሮቹ ነው አስቀድሜ ማጥበው። ነጩ ብዙ ሰዓት ስለምሰጠው መጨረሻ ላይ ነው የማደርገው። እና እንደዛ አድርገን መጨረሻ እናሰጠዋለን። በቃ ቀጣይ እየጨመርን እያጠብን ምን እያልን እንደዛ እየሆንን እንቀጥላለን ማለት ነው። ከቀጠልን በኋላ መጨረሻ ላይ ልብሱ የደረቀልን ልብስ አስገብተን ለመተኮስ እንትን እንላለን። ስንተኩስ የሁሉንም የሴቶቹም ነጭ ፋኔላ የወንዶቹም ከንዱራዎቹ ነጭ የተባለ ሁሉ አንድ ላይ ተቀላቅለዋል። እንግዲህ አሁን ነው ጨዋታው ማለት ነው እህቶቼ። ከዛ ለመተኮስ አስገባነው።
ለመተኮስ ስትጀምሪ ሁሉም ተመሳሳይ ነው። ሳይዝ የለውም። ለምሳሌ ፍሪ ሳይዝ ሊሆን ይችላል። እንዳለ ቀላቅለን እናጥባለን። እኔ ያረኩት የከበደው ካየለ ቀላቀልኩት። የከድጃ ከሰሚራ ትቀላቅዪዋለሽ። እኔም እንደገጠመኝ ይገጥምሻል ብዬ ተስፋ አደርጋለሁ። አረብ ቤት ሆነሽ ይሄ ነገር አይገጥመኝም እንድትይኝ አልፈልግም። ያለ ነው ይገጥማል። እና የከበደ ካየለ ቀላቀልኩት። እንግዲህ እንዴት እመርጠዋለሁ? ተቀላቅለዋል። ያለኝ አማራጭ በቃ ተመሳሳይ ነው። የከበደ ወደ አየለ፣ ያየለ ወደ ከበደ አድርጌ ክፍል ክፍል አስገባለሁ። የከድጃም የሰሚራን ቀላቅዬ አስገባለሁ። መጨረሻ ካስገባሁኝ በኋላ ልጆቹ በነገራችን ላይ ልብሳቸው የፈለገ ተመሳሳይ ቢሆን ራሳቸው ያውቁታል። በምን እንደሚያውቁት አላውቅም። እና መጨረሻ ሲያዩ የከበደ ወደ አየለ ገብተዋል። አየለ እናቱ ጋር ይሄድና ልብሴ እንደዚህ ቀላቅላ አስገባችብኝ ብሎ ለእናቱ ይነግራታል። እናቱ ታውቁታላችሁ እንግዲህ የእንትን ጥሪ ታውቁታላችሁ። በዛ ጥሪ ትጠራኝና የኩርፊያ ጥሪ እንዴት እንደሆነ ታውቁታላችሁ። ትጠራኝና እገባለሁ። ና ብዬ እቆማለሁ አጠገቧ። እንዴት ነው ልብስ ቀላቅለሽ የምታስገቢው? እንዴት እንደዚህ አድርገሽ ታስገቢያለሽ? ብላ ስትከራከረኝ አላስገባሁም። ያየለ ወደ አየለ፣ የከበደ ወደ ከበደ፣ የከድጃ ወደ ከድጃ፣ የሰሚራ ወደ ሰሚራ ነው። አላስገባሁም ብዬ ግግም እላለሁ። አንዳንዳችን ከሆነን ግን ከፈለገችን ትቆጣኝ። በቃ ተሳስቻለሁ፣ እሺ ለዛሬ ነው ብለን ልንተወው እንችላለን። ለዛሬ ነው ተሳስቻለሁ ይቅርታ አድርጊልኝ ብለን ልናልፈው እንችላለን። እና ያ ሁሉ ከሚሆንብን አሁን እኔ በአጭሩ መንገድ ማድረግ ያለብን፣ በአጭሩ መንገድ ረጅም ቦታ ሳንሄድ ከበደ ክፍል ካጸዳሽ ከበደ ጋር ጠርገሽ አውጥተሽ ልብሱ ማጠብ። አየለም ጋር እንደዛ ለያይተሽ ነጩ ለብቻ ጥቁሩ ለብቻ በአንድ ገመድ መጨረሻ ስተኩሺ ከዛ ቤቱ ክፍል ክፍል ስታስገቢ አያስቸግርሽም። አንስተሽ ወደዛ መውሰድ ነው። ሰሚራን ጋር እንደዛ፣ ከድጃን ጋር እንደዛ እያረግሽ መውሰድ ነው። እና አጭሩና ቀለል ያለ ዘዴው ይሄ ነው። በብዛት ከኛ ጋር መዳም የልጆች ልብስ ቀላቀልሽ፣ የባሌ ልብስ ቀላቅለሽ አስገባሽ፣ የሴት ልጆች ከወንዶቹ ቀላቅለሽ ብላ በዋናኝነት ከኛ ጋር ንትርክ የምትፈጥረው፣ ከኛ ጋር የምትጨቃጨቀው፣ ካልሲ እዛ ቀየርሽ፣ ቲሸርት እዛ ረግሽ፣ ከንዱራን እዛ ቀየርሽ ብላ በዋናኝነት የምትጨቃጨቅበት ሰበብ የምትፈልግበት መንገድ ነው ብዬ ያሰብኩት። እንግዲህ ጥንቃቄ እንድታረጉ ብዬ ነው ይሄ ላጋራችሁ ያልኩት ውዶቼ። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አስተያየት ደግሞ ኮሜንት ጻፉልኝ። ተዘጋጅቼ አይደለም ዝም ብዬ እስኪ ይሄ ላጋራቸው ለቤተሰቦቼ ብዬ ነው። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።